ሰላም ጤና ይስጥልኝ ውድ የሀገሬ ልጆች ኢትዮጵያውያን እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው የአረፍተ ነገር አመሰራረት በአፋን ኦሮሞ Principles of Sentence Construction in አፋን ኦሮሞ በሚለው ርዕስ ስር ባለቤት አመልካች ቅጥያዎች የሚለውን ወስደን እንነጋገራለን። እነዚህ ባለቤት አመልካች ቅጥያዎች suffixes subject indicator suffix ምን ናቸው? ለየትኛው እንጨምራለን የሚለውን ዘርዘር አድርገን እንመለከታለን። እንግዲህ በዚህ ርዕስ ስር ባለፈው verb subject agreement in አፋን ኦሮሞ የባለቤትና የግስ ስምምነት በአፋን ኦሮሞ የሚለውን ተመልክተን ነበር። ይሄ እንግዲህ ከባለፈው ትምህርት የቀጠለ ሁለተኛ ክፍል ነው። ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ in አፋን ኦሮሞ the subject of a sentence is indicated by certain suffixes ይሄ ማለት ነው። ሰብጀክት ስንል እንግዲህ የአረፍተ ነገሩ አድራጊ ባለቤት ማለታችን ያ የአረፍተ ነገሩ ባለቤት በአፋን ኦሮሞ መለያ ሰፊክስ ወይም ቅጥያዎች ይጨመሩለታልና እነሱን ቅጥያዎች ነው ዛሬ የምናየው። ኦኬ በሁለት ከፍለን እናያቸዋለን። non specific subject indicators ወይም ደግሞ አጠቃላይ ለተወሰነ ለታወቀ ሳይሆን እንደዚሁ አጠቃላይ ሰብጀክት ዲፋይን ያልተደረገ ስፔሲፋይ ያልተደረገ ሰብጀክትን ለማመልከት የምንጠቀማቸው ቅጥያዎች አሉ። እነዚህም ዋናዎቹ እነዚህ ናቸው። ኤን ሰፊክስ እናደርጋለን። ኒ ኤን አይ ብቻውን ኢ ማለት ነው። ቲ አይ ቲ እነዚህ ነን ስፔሲፊክ ሰብጀክት ኢንዲኬተር ናቸው። እንግዲህ በምሳሌ እናያለን በኋላ። ስፔሲፊክ ሰብጀክት ኢንዲኬተርስ ደግሞ የሚባሉ አሉ። ይሄ እንግዲህ ለታወቀ ሰብጀክት ስፔሲፋይ ለተደረገ ሰብጀክት ከዚህ በፊት ሜንሽን ላደረግነው ሰብጀክት የምንጨምራቸው ቅጥያዎች ናቸው ማለት ነው። እነሱም ቱ እና ኢቺ ኢቲን የሚሉት ናቸው። እንግዲህ ኢቺ ኢቲን ዘ የሚለውን የእንግሊዝኛውን ዴፊኒት አርቲክል የሚወክሉ ናቸው። በምሳሌ እናያቸዋለን። መጀመሪያ ኤንን እንመልከት። እንግዲህ ኤን በአፋን ኦሮሞ ና ተብሎ ነው የሚነበበው። ኤን መቼ ነው የምንጨምረው? የሰው ስሞች ሰብጀክት ሆነው ሲያገለግሉ፣ የአረፍተ ነገር ባለቤት ሆነው ሲያገለግሉ፣ እንደዚሁም ሌሎች ስሞች የመጨረሻ አናባቢያቸው ሁለት ወይም ደብል ረጅም አናባቢ ሲሆን እንጠቀማለን ማለት ነው። ምሳሌ እንውሰድ። መገርሳን ኒቲፉዴ መገርሳ ሚስት አገባ። ሁለተኛ ምሳሌ ጫልቱን ኢርሳ ሄሩምቴ ጫልቱ ባላገባች። በእነዚህ ሁለት ምሳሌዎች ውስጥ አረፍተ ነገሮቹ የሰው ስሞች ናቸው፣ መገርሳ እና ጫልቱ። እንግዲህ እነሱ የአረፍተ ነገሩ ባለቤት ስለሆኑ የሰው ስሞቹ የአረፍተ ነገር ባለቤት ሆነው ስላገለገሉ ባለቤት መሆናቸውን ሰብጀክት መሆናቸውን ለመግለጽ ኤን የሚለውን ሰፊክስ ስንቀጥል መገርሳ መገርሳን ይሆናል፣ ጫልቱ ጫልቱን ይሆናል ማለት ነው። እንግዲህ ኒቲ ሚስት ማለት ነው። ፉዱ ማግባት ነው ለወንድ፣ ፉዴ አገባ ነው። መገርሳን ኒቲ ፉዴ መገርሳ ሚስት አገባ። ጫልቱን ኢርሳ ሄሩምቴ ጫልቱ ባላገባች፣ ኢርሳ ባል ነው። ሄሩምቴ አገባች፣ ሄሩሙ ማግባት ለሴት ነው። ሁለት ምሳሌዎች ደግሞ እንመልከት። ሐሬን ዋን ኡልፋታ ባቲ አህያ ከባድ ነገር ትሸከማለች። ዋን ነገር ማለት ነው ኡልፋታ ከባድ፣ ዋን ኡልፋታ ከባድ ነገር፣ ባቲ ትሸከማለች፣ ባቹ መሸከም ነው። አዱሬን አነን ዱግዲ ድመት ወተት ትጠጣለች ነው ትርጉሙ። አዱሬ ድመት ነው፣ አነን ወተት፣ ዱግዲ ትጠጣለች፣ ዱጉ መጠጣት ነው። በእነዚህ ሁለት ምሳሌዎች በተራ ቁጥር 3 እና 4 ላይ በተጠቀሱት ውስጥ ሐሬ አህያ፣ አዱሬ ድመት ማለት ነው። እነዚህ ሁለት ስሞች ሰብጀክት ወይም የአረፍተ ነገሩ ባለቤት ሆነው ነው የሚያገለግሉት። የመጨረሻ ባውላቸው የሐሬም የአዱሬም ደብል ተደርጎ ተጽፏል። ረጅም አናባቢ ኢ ነው የወሰዱት። ሌላም ሊሆን ይችላል። ረጅም አናባቢ ኤ ሊሆን ይችላል፣ ደብል ኤ አይ ሊሆን ይችላል፣ ደብል አይ ኦ ሊሆን ይችላል። እንደዚሁ ደብል ኦ ዩ ሊሆን ይችላል፣ ደብል ኡ ወይም ደብል ዩ ማለት ነው። እንደዚህ ሲሆን የምንጨምረው ሳፊክስ ኢንዲኬተር ሞስት ኦፍ ዘ ታይም ኤን የሚለው ነው ማለት ነው። ስለዚህ ሐሬ የሚለው ላይ ኤን እንጨምራለን፣ ሐሬን ይሆናል። አዱሬ የሚለው ላይ ኤን እንጨምራለን፣ አዱሬን ይሆናል። ሰብጀክት ሆኖ ማገልገላቸውን ለማሳየት ማለት ነው። ኒ ወይም ኤን ደግሞ ሰብጀክት ኢንዲኬተር ሰፊክስ የምንጨምረው መቼ ነው? we add this suffix as a subject indicator to nouns which usually end with a single consonant and a short vowel። ምን ማለት ነው?
እነዚህ ስሞች የመጨረሻ ኮንሶናንታቸው ተነባቢ ፊደላቸው አንድ የሆኑ የመጨረሻ አናባቢ ፊደላቸው ደግሞ አጭር ወይም አንድ የሆነ ማለት ነው። አንድ ማለት አንድ ኤ፣ አንድ ኢ፣ አንድ አይ፣ አንድ ዩ፣ አንድ ኦ ማለት ነው። እንግዲህ አምስቱ አናባቢዎች ነጠላ ነጠላ ሆኖ ሲመጡ እንደዚሁም የመጨረሻ ተነባቢ ፊደሉ የስሙ አንድ ሲሆን ማለት ነው። እና ኤ እና አይን ሰፊክስ የምናደርገው የምንጨምረው የስሙ ላስት ኮንሶናንት ላይ ቀጥታ ነው የምንጨምረው። በኤ እና አይ እና በስሙ ላስት ኮንሶናንት ተነባቢ ፊደል መካከል ምንም አይነት አናባቢ አይኖርም ማለት ነው። ምሳሌ እንመልከት። ዋቅኒ ኢልመነማ ሆንዳ ጃለታ፣ እግዚአብሔር የሰው ልጅ ሁሉ ይወዳል። በዚህ የአረፍተ ነገር ውስጥ የአረፍተ ነገሩ ባለቤት ሰብጀክቱ ዋቅ የሚለው ነው። እንግዲህ ላስት ኮንሶናንቱ ኪው ነው። ላስት ቫውሉ ኤ ነው። ኪው አንድ ነው፣ ኤ አንድ ነው። ስለዚህ እንደዚህ አይነት ስሞች ላይ ኤን አይ እንጨምራለን ባልነው መሰረት ዋቃ ኤን አይ ስንጨምርበት ቀጥታ እንግዲህ ላስት ኮንሶናንቱ ኪው ነው። ኪው ላይ ኤን አይን ቀጥታ ስንጨምረው ኪው ኤን አይ ይሆናል፣ ዋቅኔ ይሆናል ማለት ነው። ዋቃ ዋቅኔ ይሆናል። እንግዲህ ኪው በአፋን ኦሮሞ የቃ ድምጽ ነው ያለው። ዋቅኔ ዋቃ እግዚአብሔር ማለት ነው። ኢልማ ልጅ ማለት ነው። ኢልማናማ የሰው ልጅ፣ ሁንዳ ሁሉ ማለት ነው። ጃለታ ይወዳል፣ ጃለቹ መውደድ ነው። ስለዚህ ዋቅኔ ኢልማናማ ሁንዳ ጃለታ፣ እግዚአብሔር የሰው ልጅ ሁሉ ይወዳል። ሁለተኛው ምሳሌም ተመሳሳይ ነው። ነምኒ ሚራቀባ፣ ሰው ስሜት አለው። በዚህ የአረፍተ ነገር ውስጥ የአረፍተ ነገሩ ባለቤት ሰብጀክቱ ነምኒ የሚለው ነው። ነምኒ ሰው ማለት ነው። እንግዲህ ነማ ከሚለው ነው የመጣው። ነማ በሚለው የአፋን ኦሮሞ ቃል ውስጥ የቃሉ መጨረሻ ኮንሶናንት አንድ ነው፣ ኤም ነው። ቫውሉ አንድ ነው፣ ኤ ነው። ለእንደዚህ አይነት ስሞች ሰብጀክት ኢንዲኬተራችን ኤ እና አይ ኒ ይሆናል ባልነው መሰረት ቫውላን ኤን እንተዋትና ኤ እና አይን ቀጥታ ላስት ኮንሶናንቱ ላይ ኤም ላይ ጀክስታፖዝ ወይም ደግሞ ስንጨምረው ኤም እና አይ ይሆናል፣ ነምኒ ይሆናል ማለት ነው። ነምኒ ሚራቀባ ሰው ስሜት አለው። ሚራ ስሜት ማለት ነው። ሚራቀባ ስሜት አለው፣ ቀባ አለው ማለት ነው። ሶስተኛው ምሳሌ ነሞኒ ወልጃ አለችው ቀቡ፣ ሰዎች መዋደድ አለባቸው። በዚህ የአረፍተ ነገር ውስጥ እንግዲህ ባለቤቱ ወይም ሰብጀክቱ ነሞኒ የሚለው ነው። እንግዲህ ነሞኒ ሰዎች ማለት ነው። ሰዎች ማለት ነው። እንግዲህ ነማ ሰው ማለት ነው። ሲበዛ ነሞታ ነው የሚሆነው። ነሞታ የሚለው ላይ እንግዲህ ላስት ኮንሶናንቱ ቲ ነው። ላስት ቫውሉ ነሞታ በሚለው ውስጥ ኤ ነው። አንድ ላስት ኮንሶናንት ቲ፣ አንድ አጭር ቫውል ላስት ቫውል ኤ አለው። ኤ እና አይ እንጨምራለን። እንደዚህ አይነት ስሞች ነሞትኒ ይሆናል ማለት ነው። ነሞኒ፣ ነሞትኒ ሁለቱም ይባላል። ግን ቲ እና ኤን በአፋን ኦሮሞ ሁለቱ ኮንሶናንት ከአንድ ላይ ሲመጡ ቲ እና ኤን ከአንድ ላይ ሲመጡ ቲ ወደ ኤን ይቀየራል ፎኔቲካሊ። እንግዲህ ቋንቋው ፎኔቲክስ የሚያመጣው ፓተርን ነው። ነሞኒ፣ ነሞትኒ፣ ነሞታ፣ ኤን አይ ስንጨምር ነሞትኒ፣ ኤንድ ቲ እና ኤን ከአንድ ላይ ሲመጡ ደግሞ ቲ ወደ ኤን ይቀየራል። ኤን ደብል ይሆናል፣ ነሞኒ ይሆናል፣ ይጠብቃል ማለት ነው። ሶ ወልጃለችሁ መዋደድ ማለት ነው። ወል ኢች አዘር ማለት ነው። እንግዲህ ወልጃለችሁ መዋደድ፣ ጃለችሁ መውደድ ነው። ወልጃለችሁ መዋደድ፣ ወልጃለችሁ ቀቡ መዋደድ አለባቸው ይሆናል ማለት ነው። ሌላ ምሳሌ እንመልከት። በረቶኒ ቆአችሁ ቀቡ፣ ተማሪዎች ማጥናት አለባቸው። በዚህ የአረፍተ ነገር ውስጥ የአረፍተ ነገሩ ባለቤት ሰብጀክቱ በረቶኒ የሚለው ነው። ቆአችሁ ማጥናት ነው። ቆአችሁ ቀቡ ማጥናት አለባቸው ነው። ቀቡ አለባቸው የሚለውን ለማመልከት ነው። እንግዲህ በረቶታ ከሚለው ነው የመጣው። በረቶኒ በረታ ተማሪ ነው። በረቶታ ሲበዛ ተማሪዎች ይሆናል። በረቶታ እንግዲህ ላስት ኮንሶናንቱ ቲ ነው። ልክ እንደ ነሞታ እንደሚለው ሁሉ ላስት ቫውሉ ኤ ነው፣ አንድ ነው። በረቶትኒ ፖሲብል፣ ግን ቲና ኤን ከአንድ ላይ ሲመጡ ቲ ወደ ኤን ይቀየርና ኤን ደብል ይሆናል። በረቶትኒ፣ በረቶኒ ይሆናል ማለት ነው። እስቲ ለጨመርነው ሰፊክስ ኤን አይ ነው አስ ሰብጀክት ኢንዲኬተር ማለት ነው። ሌላ ምሳሌ ሚሊ ደሙ ፈየዳ፣ እግር ለመሄድ ይጠቅማል። ሚሊ እግር ማለት ነው። እንግዲህ በአፋን ኦሮሞ ሚላ እግር ማለት ነው። ሚላ በሚለው ቃል ውስጥ ላስት ኮንሶናንቱ ኤል ነው፣ አንድ ነው። አንድ ተነባቢ ነው ኤል ብቻውን። ላስት ቫውሉ ኤ ነው፣ አንድ ኤ ነው የሚሆነው ሚላ። የምንጨምረው ሰብጀክት ኢንዲኬተር ፎር ሰች ናውንስ፣ ለነዚህ አይነት ስሞች ሰብጀክት ኢንዲኬተር የምንጨምረው ሰፊክስ ኤን አይ ነው። ኒ
ስለዚህ ኤን እንተውና ኤን ላይ ኒን ስንጨምር ሚል ኒ ይሆናል ማለት ነው። ሚል ኒ ይሆናል ማለት ነው በህጉ መሰረት። ነገር ግን በአፋን ኦሮሞ ፎኔቲክስ ኤል እና ኤን ከአንድ ላይ ሲመጡ ሁለቱ ኮንሶናንት ተነባቢዎች ኤል እና ኤን ከአንድ ላይ ሲመጡ ኤን ወደ ኤል ይቀየርና ኤል ደብል ይሆናል። በዚህ መሰረት ሚል ኒ ህጉ የሚመራን የነበረው ሚል ኒ ወደ ሚል ሊ ይሆናል ማለት ነው። ኤን ወደ ኤል ይቀየራል። ስለዚህ ሚል ሊ ይሆናል ማለት ነው። ኤል ደብል ስለሆነ ጠብቆ ይነበባል። ሚል ሊ ይሆናል። ሚል ሊ ዴሙ ፈየዳ። ዴሙ ለመሄድ ማለት ነው። ያው ዴሙ መሄድ ነው። ኤፍ ለ ማለት ነው። በአፋን ኦሮሞ ኤፍ ለ ማለት ነው። ፈየዳ ይጠቅማል ነው። ፈየዱ መጥቀም ነው። የመጨረሻ ምሳሌ ሴሪ ከበጀሙ ቀባ። ህግ መከበር አለበት። በዚህ አረፍተ ነገር ውስጥ የአረፍተ ነገሩ ባለቤት ሰብጀክቱ ሴሪ የሚለው ነው። ህግ ማለት ነው። ከበጀሙ መከበር ማለት ነው። ቀባ አለበት ነው። ከበጀሙ ቀባ መከበር አለበት። ከበጀሙ መከበር ነው። እንግዲህ ከበጁ ማክበር፣ ከበጀሙ መከበር፣ ይሄ ፓሲቭ ቮይስ ነው። እንግዲህ ሴራ ነው። እንግዲህ ቃሉ ሴራ ህግ ማለት ነው በአፋን ኦሮሞ። ላስት ኮንሶናንቱ ሴራ በሚለው ቃል ውስጥ አር ነው። አንድ ብቻ ነው፣ ነጠላ ነው። ላስት ቫውል ኤ ነው፣ ሴራ። ለእንደዚህ አይነት ስሞች የምንወስደው ሰብጀክት ኢንዲኬተር ኤ እና አይ ነው። ስለዚህ ኤ እና አይን የመጨረሻውን ሴሪ ማነው ሴራ በሚለው ቃል ውስጥ ላስት ቫውሏን ኤን እንተዋትና ላስት ኮንሶናንቱ አር ላይ ኤ እና አይን ስንጨምረው ሴርኒ ይሆናል ማለት ነው። ነገር ግን በአፋን ኦሮሞ ፎኔቲክስ አር እና ኤን ሁለቱ ኮንሶናንቶች አር እና ኤን ከአንድ ላይ ተከታትለው ሲመጡ ኤን ወደ አር ይቀየራል። ስለዚህ አር ደብል ይሆናል ማለት ነው። ስለዚህ ሴርኒ ይሆን የነበረው ሴሪ ይሆናል ማለት ነው። ደብል ስለሆነ ጠብቆ ይነበባል። ሴሪ ከበጀሙ ቀባ ህግ መከበር አለበት ማለት ነው። ስለዚህ ዋቅኒ፣ ነምኒ፣ ነሙኒ፣ በረቱኒ፣ ሚሊ፣ ሴሪ በሚሉት ቃል ውስጥ የጨመርነው የወሰድነው ሰብጀክት ኢንዲኬተር ሰፊክስ ኤን አይ ነው ማለት ነው። ቲአይም እንደዚሁ ሰብጀክት ኢንዲኬተር ነው። ልክ እንደ ኤን አይ ሁሉ ይሄንን ሰብጀክት ኢንዲኬተር ሰፊክስ የምንጨምረው የስሙ ላስት ቫውል ማነው ላስት ኮንሶናንት ላይ ነው የምንጨምረው። ለምሳሌ ላፋ የሚለው ቃል ላይ ቲአይን ስንጨምር ለፍቲ ይሆናል። ለፍቲ ጌንጎዳ። እንግዲህ ላፋ መሬት ማለት ነው። ለፍቲ ሰብጀክት ፎርሙ ነው። ጌንጎ ክብ ማለት ነው። ለፍት ጌንጎዳ መሬት ክብ ናት። ሙከ ዛፍ ማለት ነው። እንግዲህ ሰብጀክት ኢንዲኬተር ቲአይ ስንጨምርበት ሙክቲ ይሆናል። ሙክቲ ወረቃ ኦሚሹ ፈየዳ። ዛፍ ወረቀት ለማምረት ይጠቅማል። ወረቃ ወረቃ ነው። ኦሚሹ ማምረት ነው። ኦሚሹፍ ለማምረት ኤፍ ለማለት ነው በአፋን ኦሮሞ። እንግዲህ ፈየዳ ይጠቅማል። አይ አስ ሰብጀክት ኢንዲኬተር ደግሞ የምንጨምረው መቼ ነው? እቺን ሰብጀክት ኢንዲኬተር ሰፊክስ የምንጠቀመው ናውኑ ወይም ሰብጀክቱ ነው የሚያገለግለው ናውን ሁለት የተለያዩ ላስት ኮንሶናንቶች ሲኖረውና ላስት ቫውሉ ደግሞ አጭር ቫውል ሲሆን፣ አጭር ቫውል ከአይ ውጭ የሆነ አጭር ቫውል ሲሆን ማለት ነው። ለምሳሌ ፈኬኛ ጅልቢ ቡሳ ጉዳዳ። ጉልበት ትልቅ መገጣጠሚያ ነው። ጅልባ በአፋን ኦሮሞ ጉልበት ማለት ነው። ቡሳ ጆይንት መገጣጠሚያ ማለት ነው። ጉዳ ትልቅ ነው። ቃ ያው ነው ማለት ነው። ጉዳዳ ትልቅ ነው። ስለዚህ ጅልባ በሚለው የአፋን ኦሮሞ ቃል ውስጥ ሁለት የተለያዩ ላስት ኮንሶናንቶች አሉ። ኤል እና ቢ ወይም ላና በአፋን ኦሮሞ። ላስት ቫውሉ አጭር ነው። አንድ ኤ ብቻ ነው። ስለዚህ አይ አስ ሰብጀክት ኢንዲኬተር እንጨምራለን። ሁለተኛ ሌንጪ ሃርዲዶ ኛታ። አንበሳ የሜዳ አህያ ይበላል። በዚህ አረፍተ ነገር ውስጥ ባለቤቱ ሌንጪ የሚለው ነው። በአፋን ኦሮሞ ሌንጭ አንበሳ ማለት ነው። ሃርዲዶ የሜዳ አህያ ኛታ ይበላል ነው። በዩ የአረፍተ ነገሩ ባለቤት ሰብጀክቱ ሌንጭ የሚለው ነው። ሌንጭ በአፋን ኦሮሞ እንግዲህ አንበሳ ማለት ነው። ላስት ኮንሶናንቱ ሁለት የተለያዩ ኮንሶናንቶች ናቸው። ኤ እና አንድ ኮንሶናንት
ሲ እንግዲህ በአፋን ኦሮሞ ጫ ተብሎ ነው የሚነበበው። ናና ጫ የተለያዩ ናቸው። ላስት ቫውሉ ኤ ነው፣ አንድ ኤ ነው፣ ሾርት ቫውል ነው። ስለዚህ አስ ሰብጀክት ኢንዲኬተር አይን እንወስዳለን። ሌንጫ ሌንጪ ይሆናል ማለት ነው። ቄረንሲ ፎኛታ ነብር ስጋ ይበላል። እንግዲህ ፎን በአፋን ኦሮሞ ስጋ ማለት ነው። ቄረንስ ነብር ማለት ነው። በዚህ ቃል ውስጥም እንደዚህ ቄረንስ በሚለው ቃል ውስጥም ላስት ቫውሎች ሁለት ናቸው፣ ና እና ሳ። እንግዲህ ኤን እና ኤስ ማለት ነው በእንግሊዝኛ። በአፋን ኦሮሞ ላስት ቫውሉ አንድ ኤ ብቻ ነው፣ ቄረንስ። ሶ የምንወስደው ሰብጀክት ኢንዲኬተር ሰፊክስ አይ ይሆናል ማለት ነው። ሌላ ምሳሌ አርቢ ጉዳዳ ዞን ትልቅ ነው። እንግዲህ ጉዳ ትልቅ ማለት ነው። አርባ በአፋን ኦሮሞ ዞን ማለት ነው። እንግዲህ አርባ በሚለው የአፋን ኦሮሞ ቃል ውስጥ ላስት ኮንሶናንቶቹ ሁለት ናቸው የተለያዩ፣ አር እና ቢ። ላስት ቫውሉ አንድ ብቻ ነው ኤ። ስለዚህ የምንወስደው ሰብጀክት ኢንዲኬተር ለእንደዚህ አይነት ሰብጀክት ናውንስ አይ ነው የሚሆነው። አርባ አርቢ ይሆናል። አርቢ ጉዳዳ ዞን ትልቅ ነው። ፈርዲ ጋንፋ ይንቀቡ ፈረስ ቀንድ የለውም። ፈርዳ በአፋን ኦሮሞ ፈረስ ነው። ጋንፋ ቀንድ ነው፣ ይንቀቡ የለውም ማለት ነው። ሶ ፈርድ በሚለው የአፋን ኦሮሞ ቃል ውስጥ ሁለት ላስት ኮንሶናንቶች አሉት፣ የተለያዩ ናቸው፣ አር እና ዲ። ላስት ቫውሉ አንድ ኤ ብቻ ነው። ሰብጀክት ኢንዲኬተር አይ እንወስዳለን። ፈርዳ ፈርድ ይሆናል ማለት ነው። አሁን ደግሞ ስፔሲፊክ ሰብጀክት ኢንዲኬተር ብለን የጠቀስናቸው ኢቺ፣ ኢቲን እነዚህ ሰብጀክት ኢንዲኬተር ናቸው። እንግዲህ በእንግሊዝኛ ዘ የሚለውን ዴፊኒት አርቲክል የሚወክሉ ናቸው። ቱ አር ኢኩቫለንት ቱ ዘ ዴፊኒት አርቲክል ደ ኢን እንግሊሽ። ኢች ኢንዲኬትስ ማስኩላይን ሰብጀክት የወንድ ጾታ ያለውን ሰብጀክት ናውን ኢንዲኬት ያደርግልናል። ኢቺ ኢቲን ደግሞ ፌሜናይን ወይም ደግሞ ፊሜል ሰብጀክት ናውን ኢንዲኬት ያደርግልናል። ምሳሌዎችን እንመልከት። ፈኬኛ ሆላ በግ ማለት ነው። እንግዲህ በግ ሆላ በግ ማለት ነው። በጉ ማለት ስንፈልግ እንግዲህ ሰብጀክት ፎርም ላይ ሆሊች ይሆናል ማለት ነው። በአረፍተ ነገር ብናየው ሆሊቺ ቀለሜ ጅራ በጉ ታርዷል። ይሄ ለወንድ ነው። እንግዲህ ለሴት ቢሆን ኢቲን የሚለውን ሰፊክስ እንወስዳለን። ሆላ በግ ነው። ሆሊቲን ሲሆን በጓ ይሆናል ማለት ነው። ስለዚህ በአረፍተ ነገር ብንመለከተው ሆሊቲን ቀለምቴ ርቲ በጓ ታርዳለች። ቀለሙ ቃሉ ያው ማረድ ነው፣ ቱ ስላውተር ማለት ነው። ቀለሙ መታረድ ነው የሚሆነው። ይሄ ፓሲቭ ቮይስ ነው። ሆሊቲን ቀለምቴ ርቲ ቀለምቴቲ ቀለምቴ ጅርቲ ማለትም ይቻላል። ይሄ ፕሬዘንት ፐርፌክት ቴንስ ነው። ሶ በሆሊቺ ቀለሜ ጅራ በሚለው ውስጥና ሆሊቲን ቀለምቴ ርቲ በሚሉት ሁለት አረፍተ ነገሮች ውስጥ የአረፍተ ነገሩ ባለቤቶች ሆሊች እና ሆሊቲን የሚሉት ናቸው። እንግዲህ መነሻ ቃላችን ሆላ የሚለው ነው፣ በግ ማለት ነው። ሰብጀክት ፎርም ስናደርገው ለወንድ ኢቺ የሚለውን፣ ለሴት ኢቲን የሚለውን ሰፊክስ እንጨምራለን ማለት ነው። ሀሬ አህያ ማለት ነው። ሀሪቺ አህያው ይሆናል ማለት ነው። ይሄ ሰብጀክት ፎርሙ ማለት ነው። ሀሪቺ ጉራቻ አህያው ጥቁር ነው። ይሄ ለወንድ ነው። እንግዲህ በዚህ አረፍተ ነገር ውስጥ ሰብጀክቱ ሀሬ የሚለው ነው። ሀሪቺ ጉራቻ በሚለው አህያው ጥቁር ነው። ሶ ሰብጀክት ኢንዲኬተራችን ለወንድ ነው አህያው ስላል ኢቺ የሚለው ሰፊክስ ኢንዲኬተር እንጠቀማለን። ለሴት ሲሆን ሀሬ ሀሪቲን ይሆናል። አህያዋ ወይም አህያይቱ ማለት ነው። ሀሪቲን ነድቴ አህያዋ ረገጠች። ሶ ለሴት ሲሆን ኢቲን የሚለውን ሰፊክስ እናደርጋለን ማለት ነው። እንግዲህ ኢቺ እና ኢቲን የሚሉትን ሰፊክስ የምናደርገው ቀጥታ ከሰብጀክት ናውኑ ላስት ኮንሶናንት ላይ ነው። ስለዚህ ሰብጀክት ናውኑ ኢንስ ኦሪጂናል ፎርም የሚኖሩት ቫውሎች መጨረሻ ላስት ቫውሎቹን እንተዋቸዋለን። ለምሳሌ ሆላ በሚለው ውስጥ ደብል ኤዎች አሉ፣ እነሱን ትተን ኢቺ ኢቲን የሚለውን ሰፊክስ አደረግን። ሀሬ በሚለው ውስጥ ላስት ቫውሎቹ ኢ ወይም በአፋን ኦሮሞ ኤ ነው።
ተብሎ ቢነበበው እነሱን ትተን ኢቺ እና ኢቲ የሚለውን አር ላይ ሰፊክስ አደረግን ማለት ነው። ሌላው ቱ ነው። ይሄኛው preferably used in a statement answering a question ጥያቄ ተጠይቆ ለዛ ጥያቄ መልስ ስንሰጥ ቱ የሚለውን ሰብጀክቱ ላይ ሰፊክስ እናደርጋለን። ፈኬኛ ምሳሌ ማለት ነው። እንግዲህ ይሄን ቱ የሚለውን ቀጥታ ላስት ቫውሉ ላይ ነው ሰፊክስ የምናደርገው። በምሳሌ እናያለን። ረጋ ከነ ኤኙቱ በርባዲ። ይህንን ማስረጃ ማን ነው የፈለገው? ረጋ በአፋን ኦሮሞ ያው ማስረጃ ማለት ነው። ረጋ ከነ ይህንን ማስረጃ ኤኙቱ በርባዲ ማን ነው የፈለገው? መልሱ ጠራቱ በርባዴ ጠራናት የፈለገችው ይሆናል ማለት ነው። እንግዲህ ጠራ የሰው ስም ነው፣ የሴት ስም ነው። ጠራ የተባለች ሴትዮ ናት የፈለገችው የሚለውን መልስ ስንሰጥ ሰብጀክት ኢንዲኬተር ቱ የሚለውን ጠራ የሚለው የሰው ስም ላይ ቱ የሚለውን ቀጥታ ቫውሉ ላይ ላስት ቫውሎቹ ላይ ሰፊክስ እናደርገው ጠራቱ ይሆናል። ጠራናት እንግዲህ ሌላም ሰው ቢሆን አበባቱ፣ በየነቱ፣ ከበደቱ፣ ጫላቱ፣ ጋዲሳቱ በርባዴ ማለት ትችላላችሁ ማለት ነው። non specific subject indicators are not needed if the noun ends with consonant። ይሄ የሚለው ምንድነው? የአረፍተ ነገር ባለቤት ሆኖ የሚያገለግለው ስም ወይም ናውን በተነባቢ ፊደል ወይም በኮንሶናንት የሚጨርስ ከሆነ non specific subject indicator suffix አያስፈልግም። ለምሳሌ ፈኬኝ ጉደር ለገ ጉዳዳ። ጉደር ትልቅ ወንዝ ነው። ጉደር የወንዙ ስም ነው። ለገ ወንዝ ማለት ነው። ጉዳ ትልቅ ማለት ነው። አነን አዲዳ ወተት ነጭ ነው። አነን ወተት ማለት ነው። አዲ ነጭ ማለት ነው። ቢሻን አንገላዳ ውሃ ፈሳሽ ነው። ቢሻን ያው ውሃ ማለት ነው። አንገላ ፈሳሽ ማለት ነው። በእነዚህ ሶስት ምሳሌ አረፍተ ነገሮች ውስጥ ጎልተው የተጻፉት ጉደር፣ አነን እና ቢሻን የሚሉት የአረፍተ ነገሩ ባለቤት ስሞች ወይም ናውንስ ናቸው። የሚጨርሱት በተነባቢ ወይም በኮንሶናንት ፊደል ነው። ስለዚህ ሰብጀክት ኢንዲኬተር ሰፊክስ አልተጨመረላቸው። ነን ስፔሲፊክ ሰብጀክት ኢንዲኬተር ሰፊክስ አልተጨመረላቸው። ጉደር በአር ነው የሚጨርሰው፣ አር ኮንሶናንት ነው። አነን እና ቢሻን በኤን ነው የሚጨርሱት፣ ኤን ኮንሶናንት ነው ማለት ነው። ስለዚህ ሰብጀክት ናውን ወይም ባለቤት ሆኖ የሚያገለግለው ስም በኮንሶናንት ከጨረሰ ነን ስፔሲፊክ ሰብጀክት ኢንዲኬተር አንጠቀምም። ያ ማለት እንደ ሰብጀክትም እንደ ኦብጀክትም ሆኖ ሲያገለግል የሚኖረው ቅርጽ ቃሉ በአፋን ኦሮሞ በምናውቀው መልኩ ነው የምንጠቀምበት ማለት ነው። ኦብጀክትም ሰብጀክትም ቢሆን ተመሳሳይ ነው ማለት ነው። ኖ ሰብጀክት ኢንዲኬተር ኒድድ። ይሄኛው ደግሞ ኖ ኢንዲኬተር ሰፊክስ ኢዝ ዩዝድ ፎር ዳይሬክት ኦብጀክትስ። እንግዲህ ሰፊክስ እስካሁን ስንነጋገር ስፔሲፊክ ሰፊክስስ፣ ነን ስፔሲፊክ ሰፊክስስ ብለን ያየናቸው አሉ። እነዚህም ሰፊክስ ስናደርግ የነበረው ስንቀጥል የነበረው ለሰብጀክት ወይም ለአረፍተ ነገሩ ባለቤት ነው። በአረፍተ ነገሩ ውስጥ ተሳቢ ሆኖ ለሚመጣው ቃል ወይም ኦብጀክት ሆኖ ለሚያገለግለው ቃል ዳይሬክት ኦብጀክት፣ ዳይሬክት ተሳቢ። እንግዲህ ኢንዳይሬክት ኦብጀክት፣ ዳይሬክት ኦብጀክት የሚባል አለ በአረፍተ ነገር ውስጥ። ዳይሬክት ኦብጀክት ለሆኑት ስሞች ምንም አይነት ሰፊክስ አንጠቀም። ቃሉን እንዳለ ናውኑን እንዳለ በአፋን ኦሮሞ በምናውቀው መልኩ እንዳለ ነው የምናስቀምጠው ማለት ነው። ለምሳሌ በተራ ቁጥር 1 ላይ የምትመለከቱት ጋዲሳን ጫልቱ ጃለታ፣ ጋዲሳ ጫልቱን ይወዳታል። በዚህ አረፍተ ነገር ውስጥ የአረፍተ ነገሩ ባለቤት ጋዲሳ ነው። የአረፍተ ነገሩ ተሳቢ ኦብጀክት ደግሞ ጫልቱ ነች። ተወዳጇ ጫልቱ ነች፣ ወዳጁ ጋዲሳ ነው ማለት ነው። አድራጊው ጋዲሳ ነው። ሰብጀክት ይባላል ማለት ነው። ጋዲሳ ሰብጀክት ስለሆነ ሰብጀክት ኢንዲኬተር ሰፊክስ በቀይ ተጻፈው የምትመለከቱት ይሄንን ሰፊክስ አድርገናል ማለት ጋዲሳን ይሆናል። ጫልቱ ኦብጀክት ነች። ቀጥታ የጋዲሳ የመውደድ ተግባር ቀጥታ የሚያርፍባት ዳይሬክት ኦብጀክት ጫልቱ ነች ማለት ነው። ስለዚህ ዳይሬክት ኦብጀክት ይባላል ይሄ። ስለዚህ ጫልቱ ኦብጀክት መሆኗን የሚያመለክት ምንም አይነት ነገር ሰፊክስ አላደረግም። ጫልቱ ጫልቱ እንዳለ ነው የተቀመጠው። ጋዲሳን ጫልቱ ጃለታ። ይሄ ለምንድን ነው? በአማርኛ ዳይሬክት ኦብጀክት ለማመልከት ን የምትለዋን ሰፊክስ እንጠቀማለን። ለምሳሌ ጋዲሳ ጫልቱን ይወዳታል። ጫልቱ የምትለዋን ን ስንጨምር ጫልቱን፣ አበባን፣ ቢፍቱን፣ ቦንቱን። ን የምትለዋ እንግዲህ ተሳቢነትን የምታመለክት ቀጥያ ነች በአማርኛ። በአፋን ኦሮሞ ግን
ዳይሬክት ኦብጀክትን ለማመልከት የምንጠቀመው ቅጥያ የለም ማለት ነው። ስለዚህ የአፋን ኦሮሞ እና አማርኛውን ማምታታት የለብንም ማለት ነው። በአፋን ኦሮሞ ሰብጀክት ኢንዲኬተር አለን፣ በአማርኛ ሰብጀክት ኢንዲኬተር የለንም። በአፋን ኦሮሞ ለዳይሬክት ኦብጀክት ኢንዲኬተር የለንም፣ በአማርኛ ለዳይሬክት ኦብጀክት ሰፊክስ እንጠቀማለን ማለት ነው። ኦኬ ሁለተኛው ላይ ደግሞ ተገለባብጦ ስትመለከቱት ማለት ነው እንግዲህ በመጀመሪያው አረፍተ ነገር ጫልቱ ኦብጀክት ወይም ተሳቢ ነበረች። በሁለተኛው አረፍተ ነገር ደግሞ ባለቤት ትሆናለች፣ ጋዲሳ ኦብጀክት ወይም ተሳቢ ይሆናል ማለት። ስለዚህ ጫልቱን ጋዲሳ ጃለቲ፣ ጫልቱ ጋዲሳን ትወደዋለች። በሁለተኛው አረፍተ ነገር የአረፍተ ነገሩ ባለቤት ሰብጀክት ጫልቱ ነች፣ ኦብጀክቱ ጋዲሳ ነው፣ ተወዳጁ እዚህ ጋር ጋዲሳ ነው ማለት። ስለዚህ ጫልቱ ሰብጀክት ስለሆነች ሰብጀክት ኢንዲኬተር በቀይ የተጻፈው የምትመለከቱት ኤንን ሰፊክስ አድርጋ ነው ጫልቱን ይሆናል ማለት ነው ሰብጀክት። ጋዲሳ ዳይሬክት ኦብጀክት ነው፣ በጫልቱ የሚወደደው ነው፣ ዳይሬክት ኦብጀክት ነው። ስለዚህ እየጨመርነው ምንም አይነት ሰፊክስ የለም ማለት ነው። በቦልድ የተጻፉት የደምቆ የተጻፉት በሙሉ ዳይሬክት ኦብጀክት ናቸው ማለት። ስለዚህ ጫልቱን ጋዲሳ ጃለቲ፣ ጫልቱ ጋዲሳን ትወደዋለች። እንግዲህ እንደምታውቁት በአፋን ኦሮሞ የግሱ ቅርጽ የሚወሰነው በሰብጀክቱ ነው ማለት ነው፣ በአረፍተ ነገሩ ባለቤት ነው። በዚህ መሰረት ጫልቱን ስንል ለጫልቱ የሚሆን ግስ ነው የወሰድነው፣ ጃለቲ ይሆናል ማለት ትወደዋለች። ሶስተኛው አረፍተ ነገር ላይ ጫላም ቦንቱፍ ቀርሽ ኤርጌ፣ ጫላ ለቦንቱ ብር ላክ። በዚህ አረፍተ ነገር ውስጥ ደግሞ የአረፍተ ነገሩ ባለቤት ጫላ ነው፣ ሰብጀክት ኦፍ ዘ ሴንቴንስ ኢዝ ጫላ። ቦንቱ ኢንዳይሬክት ኦብጀክት ነች፣ ቦንቱፍ ለቦንቱ ማለት ነው። ቀርሺ ዳይሬክት ኦብጀክት ነው፣ ዳይሬክት ቀጥተኛ ተሳቢ ማለት ነው። ስለዚህ ቀርሺ የሚለው ላይ ምንም ሰፊክስ አልጨመርንም። ነገር ግን ለኢንዳይሬክት ኦብጀክት እንዳስፈላጊነቱ ሰፊክስ እንጨምራለን። እዚህ ጋር እንደምትመለከቱት ቦንቱፍ ስንል ኤፍ ሰፊክስ አድርገናል። ኤፍ ለማለት ነው በአፋን ኦሮሞ። ስለዚህ ጫላን ቀርሺ ኤርጌ፣ ይሄ እንግዲህ ጫላ ብር ላከ ለማን ብላችሁ ብትጠይቁ ለቦንቱ፣ ኤኙፍ ቦንቱፍ ይሆናል ማለት ነው። ስለዚህ ኤፍ የሚያመለክተው ኢንዳይሬክት ኦብጀክትን ለማመልከት የተጨመረ ሰፊክስ ነው ማለት ነው። አዘርዋይስ ዳይሬክት ኦብጀክትስ ኢን አፋን ኦሮሞ ዱ ኖት ቴክ ኤኒ ሰፊክስ ቱ ኢንዲኬት ዳት ዴይ አር ዳይሬክት ኦብጀክት ማለት ነው። ስለዚህ ቀጥተኛ ተሳቢ መሆናቸውን ለማመልከት የምንጠቀመው ምንም አይነት ሰፊክስ የለም ማለት ነው። እንግዲህ አረፍተ ነገር በምንመሰረትበት ጊዜ ቨርብ ሰብጀክት አግሪመንት፣ ኦርደር ኦፍ ፓርትስ ኦፍ ስፒች አይደንቲፋይ ማድረግ፣ እንደዚሁም ሰብጀክት ኢንዲኬተር ሳፊክስ የቱ ለየቱ እንጨምራለን የሚለውን በጥልቀት ተመልክተናል። ከዚህ በኋላ አረፍተ ነገር በምትመሰረቱበት ጊዜ ሳውንድ የሆነ የአፋን ኦሮሞ አረፍተ ነገር ለመመስረት የሚያስችል ቁም ነገር እንዳገኛችሁ ተስፋ አድርጋለሁ። እንግዲህ ፕሪንሲፕልስ ኦፍ ሴንቴንስ ኮንስትራክሽን ኢን አፋን ኦሮሞ የአረፍተ ነገር አመሰራረት በአፋን ኦሮሞ የሚለውን ትምህርት እንግዲህ በሁለት ክፍል ከፍለን ተመልክተነው ነበረ። ትምህርቱን በዚህ እንጨርሳለን። በሌላ ኦዲዮ ቪዲዮ እስከምንገናኝ ደህና ሁኑ። ነጋቲ ናፍቱራ